ሰላም ጤና ይስጥልኝ ውድ ኢትዮጵያውያን ኤርትራውያን ተመልካቾቼ ወገኖቼ፣ ሰላም ለእናንተ ይሁን። በጣም ደስ ብሎኝ ነው ወደ እናንተ ጋር የመጣሁት። ቪዲዮን ብዙ ሰው ስለተመለከተው፣ ብዙዎቻችሁ ሰብስክራይብ ስላደረጋችሁ በጣም አመሰግናለሁ። እግዚአብሔር አብዝቶ ይባርካችሁ። በእውነት የኔ ዩቲዩብ ከተጀመረ ብዙ ቆይቷል፣ ግን ምንም አልሰራሁበትም ነበረ። አንዳንድ ነገሮች ብቻ ነበር የምለቅበት እና አሁን ግን የሰራኋቸውን ቪዲዮዎች ተመልክታችሁ ስለወደዳችሁ በእውነት ከልብ ነው ማመሰግናችሁ። በእውነት እግዚአብሔር ያውቃል። በጣም ነው ማመሰግናችሁ። አዎ ብዙ ማላቃችሁ ሰዎች ናችሁ አቦኔን ያደረጋችሁት ወይም ሰብስክራይብ ያደረጋችሁት። ስላበረታታችሁኝ ሰዎች ደግሞ እንደዚሁ በርቺ ስለምትሉኝ ሰዎች በእውነት እናንተ እግዚአብሔር አብዝቶ ይባርካችሁ። ስለ እናንተም እግዚአብሔርን አመሰግናለሁ። እንግዲህ ገና ያው ዩቲዩብ መጀመሬ ነው ማለት ይጠቅማል፣ ያወያያል ያልኩትን ነገር ይዤ ወደ እናንተ ለመቅረብ እሞክራለሁ። እናንተም እስካሁን ያው በጨዋነት በጓደኝነት አስተያየት እየሰጣችሁኝ ስለሆነ በእውነት አመሰግናለሁ። እንግዲህ መልካም ነገር ወደ ሰው ፊት ይዤ እስከቀረብኩኝ ድረስ የእግዚአብሔርን መንገድ የሚያደፈርስ የሚያጎዳ እስካልሆነ ድረስ እንግዲህ መልእክት ባስተላለፍ ምንም አይደለም ብዬ አምናለሁኝ። በውስጤ ያለውን እኔ እየኖርኩት ያለሁትን በጣም ደስ ይላል ብዬ እኔ በቃ እየኖርኩ ነው በትክክል አሁን ብዬ የማስበውን ነገር ማለት የእናትነትን ጸጋ መናገር ስለቻልኩኝ በጣም ደስተኛ ነኝ። እንግዲህ ያው እንደምታውቁት እናትነት ከኔ የምትማሩት ነገር አይደለም። ገና ልጅ ስታረግዙ እግዚአብሔር ራሱ የሚያስተምራችሁ ነገር ነው፣ ታውቃላችሁ። ከዛ በኋላ እንግዲህ እንዴት እንደሚሆን እናንተ ምንም የማታውቁት የነበራችሁት እንዴት እንደሆነ ሁሉንም ነገር እያወቃችሁ ትሄዳላችሁ። ከኔ የበለጠ ደግሞ 3 እና 4 ልጆች 5 ልጆች ያላችሁ ብዙ ልምድ አላችሁ እና እንዴት እንደሚሆን እንዴት ከአንድ ጀምሮ እስከ 5ኛ ከአንድ ጀምሮ እስከ 2 ከአንድ እስከ 3 ያሉትን የልጆች ሂደት በደንብ ታውቃላችሁ። ያው ስለ እግዚአብሔር ጸጋም ብዙዎቻችሁ ታውቃላችሁ። ስለዚህ ዓለምም ሲስተም ብዙዎቻችሁ ታውቃላችሁ። ነገር ግን እንግዲህ ምንድነው አንዳንድ ጊዜ እኛ ኢትዮጵያውያንና ኤርትራውያኖች በብዙ በስራ ምክንያት እንደዚህ አንዳንድ ስራዎችን ለመስራት እሄዳለሁና በማየው ነገር እንደው በቃ እንደ አስተያየት ቢሆን ብዬ የማስበውን ነገር ዛሬ እናገራለሁኝ ማለት ነው። እና ስሜን ለማታውቁት ያው ራሄል እባላለሁኝ። ባለትዳርና የአንድ ልጅ እናት ነኝ። በዚህ በጣም ደስተኛ ነኝ። ጌታ ረድቶኛል። እግዚአብሔርን በጣም አድርጌ አመሰግነዋለሁ። እናንተም በዙሪያ ያላችሁ ሰዎች እግዚአብሔር ስለሰጠኝ በጣም አመሰግናለሁኝ። ጌታ አብዝቶ ይባርካችሁ በእውነት በነገር ሁሉ። ቤተሰቦቼንም እህት ወንድሞቼን የሚደግፉኝን የሚያበረታቱኝን በዚያ ለማመስገን እወዳለሁ ማለት ነው። ዛሬ ምንድነው ያው ይዤ የመጣሁትኝ ማለት ነው መጽሐፍ ቅዱስ እንደሚናገር ለሁሉም ጊዜ አለው ይላል። ለሁሉም ጊዜ አለው። ለመዝራት ጊዜ አለው፣ ለማጨድ ጊዜ አለው፣ ለሁሉም ጊዜ አለው ይላል እና ምንድነው ከዚህ የተማርኩትኝ ወደ ልጆች ህይወት ስመጣ እናቶች የራሳቸው ጊዜ ያስፈልጋቸዋል እና ትክክል ነው። አንዳንድ ጊዜ ምን ያደርጋሉ
ወይ ስዕል ይሰጣሉ ወይ ፑዝል ወይም ደግሞ የሆነ እነሱ ቢዚ የሚሆኑበት ነገር ይሰጧቸውና ልጆቹ በዛ ነገር ይጠመዳሉ ማለት ነው። ግን ሁልጊዜ እንደዛ መሆን የለበትም። ምንድን ነው ከኛ ጋር አብረው ህብረት አድርገው መጫወት አለባቸው። ለእነሱ ጊዜ ሰጠን። እግዚአብሔርን ቃል ለሁሉም ጊዜ አለው ያልኩት ለዚህ ነው። እኛም ጊዜ ያስፈልገናል። እነሱ ከተጫወቱ በኋላ የራሳቸውን ጨዋታ ከተጫወቱ በኋላ ደግሞ የቤተሰብ ሰዓት አድርገን ከእናት ከአባት ጋር ከእህት ወንድሞች ካሉ አንድ ላይ ተሰብስበን የምንጫወተው ጨዋታ ደግሞ በእውነት ያስፈልጋል እና በአንዳንድ ቦታ ስላየሁኝ ነው። ዛሬ ይዤ አንዳንድ የመጣኋቸው ጨዋታዎች አሉ እና እነዚህ ለማስተዋወቅ አይደለም፣ ልጅ የሚጫወትባቸው ናቸው፣ ግን ይረዳሉ ብዬ ያሰብኳቸው ናቸው። እንደዚህ አይነት ይመሳሰላሉ። ስሙን መጥቀስ ያው አስፈላጊ አይደለም። አማዞን ላይ እንደዚህ ልጆች ከቤተሰብ ጋር የሚጫወቱትን ያው ዝርዝሮችን ማግኘት ትችላላችሁ፣ ማዘዝ ትችላላችሁ። አንድ ላይ ግን በቲም ሆኖ ከልጆች ጋር ለመጫወት ማየትም ትችላላችሁ። እንደነዚህ ትናንሽ ካርዶች አሉ። በተለይ እንደዚህ አይነት ጨዋታዎች ይሄንን በቀን ፎሎን አድርጋችኋለሁ ወይም አበረታታችኋለሁ። እንደዚህ አይነት ጨዋታዎች ናኑ ነው የሚባለው። በጣም እኔ ወድጄዋለሁ። ምንድነው እንደ ሜሞሪ እንደ ማስታወስ ችሎታ ነው። የተለያዩ ቀለሞች አሉት እና እንስሳቶች ምስል አሉት። በዛ ውስጥ ይሸፈንና መፈለግ ነው። ያንን ቅድም የነበረው የቱ ጋ ነው በሚለው ቀለሙን እያያችሁ የቱ ጋር እንደነበር እያስታወሰ ልጁ እናንተም ለእኛም ጥሩ ነው ማለት ነው። እንደዚህ አይነት ጨዋታ ምክንያት ፕሮዳክቶችን ለማስተዋወቅ ስላልሆነ አላማዬ እንደዚህ አይነት ጨዋታዎችን አንድ ላይ በቲም በግሩፕ አንድ ላይ ከቤተሰብ አባል ጋር የምትጫወቱትን ጨዋታ ቢያንስ ማለት እንደው 1-2 ሰዓት የግድ አስፈላጊ ነው ብዬ አስባለሁ። አንደኛ ነገር ለልጆች አይምሮ በጣም ጥሩ ነው፣ ከምነግራቸው በላይ በጣም ጥሩ ነው። እንዴት ነው አርቀው እንዲያስቡ ምን ማድረግ አለብኝ አሁን፣ እንዴት ነው ኪንደርጋርደን ያጫውቷቸዋል። ብዙ ሰዓት አይደለም። አንዳንድ ኪንደርጋርደን ደግሞ እነሱ የራሳቸውን ኑሮ ይፈልጋሉ፣ የራሳቸውን ሰላም ይፈልጋሉ እና ስላየሁኝ ሰጠኋቸው። የተወሰነች ደቂቃ ያጫውቷቸዋል። ከዛ በኋላ አብረው እንዲጫወቱ ነው የሚፈልጉት። ቶሎ ቶሎ ነው የሚያደርጉት ማለት ነው። እኛ ጋር ግን ሲመጡ ጊዜ ሰጠን። እንደዚህ አይነት ጨዋታዎች የግድ አስፈላጊ ናቸው። ከኛ ጋር ያላቸው የቲም ስራ የበለጠ ጠንካራ ይሆናል ማለት ነው። ስላየሁትኝ ነው። እኔ ሳልሆን ልጃውን ከአባቱ ጋራ ይጫወታሉ እና ብዙ የመግባባት የመናበብ አብሮ የመስራት ይሄንን እንዴት ላድርገው፣ ይሄንን እንደዚህ ባድርግ፣ ይሄንን እንደዚህ ብታደርግ ያ ደግሞ እንደዚህ ይሆናል እያለ ይለዋል እና ምንድነው ደግሞ ኮንሰንትሬሽን እንዲኖራቸው ያደርጋል። ጠረጴዛ ላይ ቁጭ ብለው ብዙ ሰዓት የመስራት ልምድ ይኖራቸዋል። 5 እና 6 ሲሆኑ ታውቃላችሁ እንግዲህ ቅድም እንዳልኩት ብዙ ልጆች አላችሁ። ወንዶች ልጆች ብዙ አካላዊ የሆነ ነገር ነው የሚፈልጉት እና 6 እና 7 ዓመት ላይ ትምህርት ቤት መግባት አለባቸው፣ የቤት ስራ መስራት አለባቸው። ስለዚህ ከዚህ ካሁኑ ታበረታቷቸዋላችሁ፣ ታለማምዷቸዋላችሁ ማለት ነው። እንዳይሰለችው የትምህርት ቤት በሚገቡበት ጊዜ ወይም ደግሞ የተለየ እግዚአብሔር ፈቅዶ ካደጉ የተለየ ትምህርት ቤት ውስጥ ሊገቡ ይችላሉ እና በዛ ሰዓት እግዚአብሔር ነው ሁሉንም የሚያደርገው። ከልጅ ልጅ ይለያያል። አጥና አታጥና ብሎ መዳረቅ አይኖርም ማለት ነው። የዛን ጊዜ ካሁኑ እንደዚህ እየተሰራባቸው ከሄደ ማለት ነው እና እንደዚህ አይነት ጨዋታዎች ግድ ነው ያስፈልጋል ብዬ ጠቁ
ጠቁማችኋለሁ ወይም አበረታታችኋለሁ። የእውነት ልትኖሩም ትችላላችሁ አላችሁ ብዙዎቻችሁ። እስካሁን ስላላጋጠመኝ ነው እንደዚህ አብሮ የምትጫወቱት ነገር ልጁ ለብቻው ስዕል ስሎ ወይም ደግሞ ፑዝል አድርጎ ወይም ደግሞ የራሱን ጨዋታ ተጫውቶ ወይም ስልክ አይቶ መጥቶ ሳይሆን ጊዜ ሰጠን ቁጭ ብለን አብረን የምንጫወተው ጨዋታ በአእምሮ ቢሆን በወደፊት ህይወቱ ላይ ቢሆን አሁን ባለው ነገሩ ላይ ቢሆን በጣም ትልቅ ነገር ያመጣል እና በርትታችሁ እንድትሰሩ አበረታታችኋለሁ ማለት ነው። እንግዲህ ለዛሬ ያለኝ መልእክት ይሄ ነው። ጌታ ኢየሱስ አብዝቶ ይባርካችሁ። እንግዲህ በሌላ ቪዲዮ ደግሞ ተመልሼ ለመምጣት እሞክራለሁኝ እግዚአብሔር እንደረዳኝ ማለት ነው። ምን ያህል እንደጠቀማችሁ አላውቅም። ያው ጊዜ ስለሌለኝ በጣም ጥሩና በጣም የተዋጣለት ቪዲዮ ለመስራት አልቻልኩኝም። ግን እንግዲህ ካበረታታችሁኝ ሞክራለሁ ማለት ነው። መልካም ቀን ይሆንላችሁ። ተባረኩ።